በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሐሙሱ ለመጋቢት በዛቲ ዕለት አይረፈ ያ ከመ ትፍዲ ፍዳ በመጥባይት በሊ እስከ መተሩ ክሳዳ እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሙኑ ለግንቦት በዛቲ ዕለት ኮነ ስምዐ ቅዱስ ዮሐንስ ዘእምሀገረ ስንሁት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 8 በዚህች ቀን ስንሁት ከሚባል አገር ቅዱስ ዮሐንስ በምስክርነት አረፈ። የዚህም የቅዱስ አባት ስም መቃርስ የእናቱም ስም ሐና ነው። እርሱም የአባቱን በጎች ሲጠብቅ የእግዚአብሔር መልአክ ተገልጦ የብርሃን አክሊልን አሳየው። እነሆ ተጋድሎ ተዘርግቶ በክርስቶስ ስም ለሚጋደል አክሊላት ተዘጋጅተው ሳሉ አንተ ለምን ከዚህ ተቀመጥክ? አሁንም ወደ ሀገረ አትሪብ ሂድ፣ የክብር ባለቤት ስለሆነ ስለ ክርስቶስ ስም ተጋደል አለው። ከዚያም ሰላምታ ሰጥቶት ከእርሱ ዘንድ ሄደ። በዚያም ወቅት ቅዱስ ዮሐንስ ተነሳ፣ እናቱንና አባቱንም ተሰናብቶ ወደ አትሪብ ከተማ ሄደ። መኮንኑንም በውሽባ ቤት አገኘውና በወጣ ጊዜ በፊቱ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአንድ ወታደር ሰጥቶት ምናልባት ከምክሩ ተመልሶ ቢታዘዝለት አስቦ እንዲያባብለው ወታደሩን አዘዘው። ከዚህ በኋላ መኮንኑ ወደ ስራው ሄደ። ወታደሩም ቅዱስ ዮሐንስን ወደ ቤቱ ወሰደው። ቅዱሱም ተአምራትን አደረገ። ያ ወታደርም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። መኮንኑ በተመለሰ ጊዜ ያ ወታደር በክብር ባለቤት ጌታችን በመኮንኑ ፊት ታመነ። የሰማዕትነትንም አክሊል ተቀበለ። ከዚህ በኋላም ቅዱስ ዮሐንስን እንዲያሰቃዩት መኮንኑ አዘዘ። በየአይነቱ በሆነ ስቃይ ማሰቃዩት። እግዚአብሔርም ያጸናውና ያስታግሰው፣ መልአኩንም ልኮ ቁስሎቹን አድኖ ያለ ጉዳት በደህና ያነሳው ነበር። ከዚህም በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነትንም አክሊል ተቀበለ። የአቅፋሲ ዮልዮስም ስጋውን ወስዶ ገነዘው፣ ወደ ሀገሩ ስንሁትም ላከው። የሀገሩ ሰዎች ሁሉም ወጥተው በፍጹም ደስታ ተቀበሉት። ከማዕጠንት ጋር እየዘመሩና እያመሰገኑ በቤተ ክርስቲያን ውስጥ አኖሩት። ከስጋውም ብዙዎች ድንቆች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከኛ ጋር ለዘላለሙ ትኑር፣ በአማላጅነቱም ያድነን ለዘላለሙ አሜን። ሰላም ለዮሐንስ ጸጋዊተ ምጽዋት እዱ ባዝግና ብርሃን ጽሩየ እስከ አጥረየ በአውዱ አማነዳሁ ዘሐቁ ወሌለዩ እምነድዱ አፍሃመ እሳት ላይሌሁ አንደዱ ወበእብን ቀይህ ስጋሁ በርደዱ። ወበዛቲ ዕለት ተተከለሉ ሰማዕታት ማህበራነ ዮሐንስ ክልኤቱ ምዕተ እስራ ወአርባዕቱ ወሉሲስ ወማቴያስ ንቡረ እድ ዘሲሃት በረከቶሙ ተሃሉ ምስሌነ ለዓለመ ዓለም። በዚህችም ቀን የዮሐንስ ማህበር 224 ሰዎች ደግሞ ሉሲስና ንቡረ እድ ማቴያስ በምስክርነት ራሳቸውን ተቆረጡ። በረከታቸውን ከኛ ጋር ለዘላለሙ ትኖር አሜን። ሰላም እብል ለማህበረ ዮሐንስ ዝንቱ ክልኤቱ ምዕተ እስራ ወአርባዕቱ ለዲዮናስዮስ ሰላም ምስለ ደቂቁ ወብእሲቱ እንዘይሴፈው ሕይወተ እምሕይወቱ እለ አረዩ መዊተ በሞቱ። ወበዛቲ ዕለት ኮነ ዕርገቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። በዚህችም ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኛ በነሳው ሥጋ ከአባቱና ከመንፈስ ቅዱስ ጋር ወዳለው የአንድነት አኗኗሩ ከሰማያት በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ በመከራው በሞቱና በመነሳቱ ስራውን ከፈጸመ በኋላ 40 ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ። ያን ጊዜ በኪሩቤል ላይ ተቀምጦ ወጣ፣ በነፋሳትም ክንፎች ላይ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። በዚህም ዕርገት ለሚያምኑበትና በልዕልና ወደሚኖሩበት የሚያርጉ መሆናቸው ተረጋገጠ። ራስ ባለበት ሕዋሳት ሊኖሩ ይገባልና አዳም አስቀድሞ በምድራዊ ርስቶች በሲኦልም እንደኖረ መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግስተ ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስም ዕርገቱን ከትንሣኤው አከታትሎ ወዲያውኑ አላደረገም። መናፍቃን ዕርገቱ ምትሃት ናት ብለው እንዳያስቡ ጌታችንን በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቡናቸውን እያጽናና መነሳቱንም እያስረዳቸው ከትንሣኤው በኋላ 40 ቀን ኖረ። በጌታችንም ዕርገት የዳንኤል ትንቢት ተፈጸመ እንዲህ የሚል ሌሊት በራእይ አየሁ፣ እነሆ ታላቅ እንደ ሰው ልጅ የሆነ መጣ፣ ዘመናትን ወደሚያስረጃቸው ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግስት፣ የዘላለም ስልጣን ተሰጠው። ሕዝቡና አሕዛቡ ሁሉ መንደረው የሚኖሩትና ነገዱም ነገስት ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነዋሪ ነው። ለእርሱም ምስጋና ይሁን ከቸር አባቱ ሕይወት ሆነ ከመንፈስ ቅዱስ ጋርም ለዘላለሙ አሜን። ሰላም ለዕርገትከ መንገለ ዘአቡከ ታይካ ከመብእስ የጸብ ዘይገብ ዘምስለ ብዙህ ምህርካ ኢየሱስ ክርስቶስ ቁርባነ ሐዲስ ፋሲካ አጽህድ በቅብእከ
ለነፍሴ ሳይካ ወጽልመተ ገጽ አብርህ በገጽከ ዋካ ሰላም ለእርገትከ በስብሐተ መዝሙር ወመሰንቆ ኃይለ ሰማያት በአድለቅልቆ በመንግሥትከ እግዚኦ ለዘሞአ ታረፍቆ እትፌሳህ በእርገትከ ሐልየ ጽድቆ ከመበርዲሁ ይትፌሳህ ዘያረብህ ወርቆ ህየንታ አዳብ ተከድነ ምርአ ሐዘን ወምንዳቤ ስነዚአሁ ሀዲጎ ዘይሃቱ እምክርስቲሎቤ እንዘይገብር ዮም ስጋዚአነ ግልባቤ በቃለ መዝሙር በከመ ዳዊት ይቤ እግዚአብሔር አርገ በሐዋዝ ይባቤ። ወበዛቲ ዕለት አይረፈ አባ ዳንኤል አበምኔት ዘገዳመ አስቄጥስ። በዚህችም ዕለት የአስቄጥስ ገዳም አበምኔት አባ ዳንኤል አረፈ። ይህም ቅዱስ እውነተኛ ንጹሕ ፍጹም ነው። ዜናው በሁሉ ቦታ በተሰማ ጊዜ ሹመት ያላት አንስጣስያ የመኳንንቶችን ልብስ ለብሳ ወደ እርሱ መጥታ ከእርሱ መነኮሰች። በእርሱ አቅራቢያም 28 ዓመት በበዓት ውስጥ ኖረች። እርሷ ሴት እንደሆነችም ማንም አላወቀም። ይህም ቅዱስ ስሙ አውሎጊስ የሚባለውን ሰው አየው። ይህም አውሎጊስ የወፍጮ ድንጋይ እየወቀረ ለግርሽ እየሸጠ ሁልጊዜ በመጠኑ እየተመገበ ድሆችንና ጦም አዳሪዎችን ይመግባቸዋል። የተረፈውንም ፍርፋሪ ለውሾች ይጥላል። ለነገ ብሎ ምንም አያሳድርም። አባ ዳንኤልም ይህን መልካም ስራውን አይቶ በእርሱ ደስ አለው፣ እጅግም አማረው። ለአውሎጊስም የዚህን ዓለም ብልጽግና እንዲሰጠውና ለድሆች የሚመጸውተው እንዲጨመርለት ወደ እግዚአብሔር ለመነ። ለአውሎጊስም ዋስ ሆነው። የሚወቅረውንም ደንጊያ ሲፈነቅል በሸክላ ዕቃ የተደፈነ ወርቅን አገኘ። ወደ ቁስጥንጥንያ ከተማ ሂዶ የንጉሥ ሰራዊት አለቃ ሆኖ ተሾመበት። የሚሰራውንም የቀደመ በጎ ስራውን ተወ። አባ ዳንኤልም ስለ እርሱ ሰምቶ ወደ እርሱ በሄደ ጊዜ የንጉሥ ሰራዊት አለቃ ሆኖ በፈረስ ላይም ተቀምጦ ብዙ ሰራዊት አጅቦት እርሱም በትዕቢት ተመልቶ የቀድሞ በጎ ስራውንና ለድሃ መመጽወቱንም ትቶ አገኘው። አባ ዳንኤልም አይቶ አዘነ፣ ስለ እርሱ በመለመኑም ተጸጸተ። ከዚህ በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልንም እንዲሰቅሉት ሲያዝ የአውሎጊስንም ነፍስ ከእርሱ እንዲሹ በእርሱ ምክንያት ጠፍቷልና የከበረች ድንግል እመቤታችን ማርያምም የክብር ባለቤት ጌታችን ልጇ ኢየሱስ ክርስቶስን ስለ አባ ዳንኤል እንደለመነችው በሌሊት ራእይ አባ ዳንኤል ራሱ አየ። በነቃም ጊዜ ደነገጠ። አውሎጊስንም ወደ ቀድሞ ስራው ይመልሰው ዘንድ በጸሎትና በምህላ በመትጋት ወደ እግዚአብሔር እየለመነ ግብር ገባ፣ ሱባኤ ያዘ። ከዚህ በኋላም ከእግዚአብሔር የታዘዘ መልአክ ተገለጸለት። በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሰጸው። በዚያንም ወቅት አውሎጊስን የሾመው ንጉሥ ሞተ። ሌላ ንጉሥም ነገሰ። በአውሎጊስም ላይ ተነስቶ ገንዘቡን ሁሉ ወረሰ። ደግሞም ሊገድለው ፈለገው። አውሎጊስም ነፍሱን ለማዳን ከንጉሱ ሸሽቶ ወደ ሀገሩ ደረሰ። እንደ ቀድሞውም ደንጊያ ይወቅር ጀመር። አባ ዳንኤልም ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እርሱ እንደሰቀሉትና ነፍሱንም ከእርሱ እንደፈለጉ ነገረው። በዚህ አባ ዳንኤልም የትንቢት መንፈስ አድሮበት ነበር። ከእርሱም ብዙዎች ታላላቅ ተአምራት ተገለጡ። መናፍቃን አርዮሳውያንም ከቀናች ሃይማኖት ሊያወጡት በፈለጉ ጊዜ እንቢ አለ። ያችንም የክህደት ደብዳቤ ተቀብሎ ቆራረጣት። የአርዮሳዊ ንጉሥ ወታደርም ይዞ ብዙ ስቃይን አሰቃየው። በአንዲት ዕለትም ቅዱሳት ደናግል ወደሚኖሩበት ወደ ሲሃት ገዳም አባ ዳንኤልን ተመስሎ ሽፍታ ገባ። ደናግሉም በደስታ ተቀብለው እግሮቹን አጠቡ። እነርሱም አባ ዳንኤል እንደሆነ አምነው የወንበዴውን የእግር እጣቢ ውሃ በረከቱን ለማግኘት በላያቸው ረጩት። በዚያም አንድ ዓይኗ የታወረ ነበረች። ውሃው በነካት ጊዜ ዓይኗ በርቶላት አየች። ወንበዴውም አይቶ ደነገጠ፣ ስራውንም ገለጠ። ንስሐ ገብቶም መነኮሰ። በበጎ ገድል ሁሉ ተጠምዶ እግዚአብሔርን አገለገለው። ጌታችንም ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ መልአኩን ልኮለት ከዓለም የሚወጣበትን ጊዜ አስረዳው። መነኮሳቱንም ሰብስቦ በበጎ ስራ እንዲጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸውም። ከዚህም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም ለዳንኤል እንዘ ያውጥ ወአ ዜና ህሩያን ሰብ ዘአስተጋባ ዘይአቢ ክብረ እምነቀደምቱ አድማ እስከ ፈያታይ በስሙ ሀበ ደብረ ሲሃት ቦአ በመሕፃበ እግሩ ብርሃነ ለእውርት ዘቀብአ ወበዛቲ ዕለት ስምዐ ኮነ ቅዱስ መክሲሞስ መስተጋድል በረከቱ ትኩን ምስሌነ ለዓለም ዓለም። በዚህችም ቀን የከበረ ታጋይ መክሲሞስ ምስክር ሆኖ ሞተ። በረከቱም ከኛ ጋር ለዘላለሙ ትኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ተስዑ ለግንቦት በዛቲ ዕለት አይረፈት ቅድስት እሌኒ እሙ ለቆስጠንጢኖስ ንጉሥ ጻድቅ። ወበዛቲ ዕለት ተዝካሮሙ ለበይደር ወስልዋኖስ በረከቱም ታሉ ምስሌነ ለዓለም ዓለም። ዘአቅረብኩ ማይሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከ ዘነዴቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለት ውሁፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ
ወንዑስ ሕፃን ለዘጻሕፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ይምሃረነ ኢየሱስ ክርስቶስ እንበል አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ለመጋቢት በዛቲ ዕለት አይረፈ ያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ መተው ክሳዳ እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት